እግዚአብሔርን አመስግኑ ቸር ነውና ምሕረቱ ለዘላለም ነውና። የአማልክትን አምላክ የጌቶችን ጌታ አክብሩት፣ ምሕረቱ ለዘላለም ነውና። ብቻውን ድንቅና ታምራት ያደረገ ሰማያትን በብልሃትና በጥበብ የሠራ ምሕረቱ ለዘላለም ነውና። ምድርን በውሃ ላይ አስንቶ የዘረጋ ታላላቅ ብርሃናትን በሰማይ የፈጠረ ምሕረቱ ለዘላለም ነውና። ለፀሐይ ቀንን ለጨረቃና ከዋክብት ሌሊትን ያስገዛ ሕዝቡን በበረከት በፍቅር የመገበ ምሕረቱ ለዘላለም ነውና። ከበኩራቸው ጋር ግብፅን በኃይሉ የመታ እስራኤልን ከመካከላቸው ነፃ ያወጣ ምሕረቱ ለዘላለም ነውና። በተናች እጅ በተዘረጋች ታላቅ ክንድ የኤርትራን ባሕር ለሁለት የከፈለ ምሕረቱ ለዘላለም ነውና። እስራኤልን በመካከሉ በደረቅ ያሳለፈ ባኒ ሰራዊቱን በባሕሩ ውስጥ የጣለ ምሕረቱ ለዘላለም ነውና። ምድረ በዳ የመራ 40 ዓመት ሙሉ ልብሳቸው ሳያረጅ ጫማቸው ሳይቀደድ እግራቸው ሳያብጥ የጠበቀ ታማኝ ነው፣ ታማኝ ነው፣ ለዘላለም ታማኝ ነው፣ 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 ታማኝ ነው። በፊታቸው የቆሙ ታላላቅ ነገሥታት የመታ ብርቱዎችንና ኃያላንን የገደለ ምሕረቱ ለዘላለም ነውና።